ይሄም ቪዲዮ የምትከታተሉ በሙሉ ሰላም ለእናንተ ይሁን። ዛሬ ደግሞ ቀበና ላይ ተከስተናል ማለት ነው። አሁን እየገባን ነው። እንደሚታወቀው ሰኔ 21 ላይ ቀበና ፕሮጀክት ተመርቆ ለአገልግሎት ክፍት ሆኗል። ምን እንደሚመስል አብረን እናያለን ማለት ነው። አሁን ወደ እየገባን ነው። እዚህ ጋር እንግዲህ እንደምታዩት አካባቢው ከበፊቱ ፍጹም ተቀይሯል ማለት ነው። ያለበት ሁኔታ በመጀመሪያ ግን ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉት በአክብሮት እጠይቃለሁ። አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ እያደረጋችሁ ቪዲዮ እንደምታዩት ቀበና ሌላ መልክ ይዟል ማለት ነው። ይሄ አሁን ያለሁበት እንደ ሰገነት የሚያገለግል ነው ማለት ነው። ከታች ላይ እንደ ካፌ የሚያገለግል ቤት ነው ማለት ነው። ይሄ እንግዲህ ከላይ ቀበና ምን እንደሚመስል ማየት የምንችልበት ቦታ ነው። እንደምታዩት ቀበና ይላል። አይ ቲንክ ክረምት ስለሆነ ይመስለኛል ውሃው ወደ ቀይ እያደላ ነው ማለት ነው። እዚህ ጋር እንግዲህ ሜንስትሪም ሚዲያዎች ይመስሉኛል ቀረጻ ላይ ናቸው። የሆነ ቀበናን አስመልክቶ ፕሮግራም እያዘጋጁ ይመስለኛል። እንግዲህ ካፌ ያልኳችሁ ከላይ ሰገነት ላይ ቆሜ የነበረበት ነው ማለት ነው። አሁን ቀበናን ወደ ውስጥ እየገባን ነው። እዚህ ጋር ጩጮዎቹ ኢንጆይ እያደረጉ ነው። ሰው እንግዲህ አይ ቲንክ በርካታ ሰው እዚህ ቦታ ላይ መጥቶ ጊዜ እያሳለፈ ይገኛል። እንግዲህ ቀበና ዙረን እንግዲህ ከዛ ማዶ በሚታየው ዙረን እያንዳንዱን የማሳያችሁ ይሆናል። አይ ቲንክ ትርፊ ጊዜ ያለው ሰው እዚህ ጋር መጥቶ ራሱን ሪፍሬሽ ማድረግ የሚችልበት ቦታ ነው። ከታች በኩል እንግዲህ የተለያዩ ሰርቪሶች ይገኛሉ ማለት ነው። እንደምትመለከቱት እንግዲህ አሁን እዚህ ወንዙን አቋርጦ የሚሄድ ድልድይ አለ። በሱ እንሄዳለን ማለት ነው። አይ ቲንክ ፎቶ ለመነሳት ቪዲዮ ለመቅረጽ ጥሩ ቦታም ይመስለኛል። እዛ ማዶ አይ ቲንክ ሰው ሰራሽ ቢች ይታየኛል። ወደዛ እየሄድን ነው። ወዙ ትንሽ እንደጎደለ ያስታውቃል። እዚህ ጋር ደግሞ ትራንስፓረንት የሆነ
ቦታ አለ ብሪጁ መካከል ላይ አይ ቲንክ ወፋፍራም መስታወቶች ይመስሉኛል። ፎቶ ካስፈለጋችሁ የተለያዩ ካሜራማኖች አሉ፣ ለፍላጎታችሁ ያነሷችኋል ማለት ነው። እዚህ ጋር እንግዲህ ሰው ሰራሽ ቢቹ ጋር ደርሰናል። በርካታ ህጻናቶች እንደምታዩት እየተዝናኑ ነው። ህጻናቶች ይህን ቦታ በተለየ የሚወዱት ይመስለኛል። ወንዙ እንደጎደለ ያስታውቃል። እዚህ ጋር እንደምታየው ይህ የእንጦጦ ቀበና የወንዝ ዳርቻ ልማት ሰኔ 21 ተመርቆ ለአገልግሎት ክፍት ሆኗል የሚል ጽሑፍ ይገኛል። አይ ቲንክ ይሄ ቦታ ለፎቶ ጥሩ ቦታ ይመስለኛል። ሰዎችም ፎቶ እየተነሱበት ነው።
አሁን ደግሞ ተሻግረን በዛኛው ሳይድ ያለውን ቦታ የማሳያችሁ ይሆናል። አብራችሁን ቆዩ። ቪዲዮውን ላይክ፣ ኮሜንት፣ ሼር እያደረጋችሁ ሰብስክራይብ ካላደረጋችሁ ደግሞ ቻናሉን ሰብስክራይብ አድርጉ። እነዚህ ህንፃዎች አይ ቲንክ በእድሳት ላይ ናቸው። በፊት ላይ መኖሪያ የነበሩ፣ አሁን ግን ከፕሮጀክቱ ማለቅ ጋር ተያይዞ ወደ አገልግሎት ለመግባት በዝግጅት ላይ ይመስሉኛል። ይሄኛው ወክዌይ እንግዲህ ከቀበና በማዶ በኩል የሚገኘው ወክዌይ ነው። ይሄኛው ሳይድ ሞሮፍ አረንጓዴ ነገሮች ይበዙታል። እንኬዝ ከደከማችሁም የተለያዩ ወንበሮች አሉ፣ እነሱ ጋር ማለት ትችላላችሁ። እነዚህ የምታያቸው አይ ቲንክ ለአገልግሎት ለካፌ በዝግጅት ላይ ያሉ ይመስለኛል። እንደምታዩት ወንበሩ ጽድት ያለ ነው። እዚህ ጋር የቆሻሻ ማስቀመጫ አለ። እነዚህ ካፌዎች ወደ አገልግሎት ሲገቡ በበለጠ ለመዝናናት ምቹ ይሆናል ማለት ነው አካባቢው። እዛ ፊት ለፊት ማዶ የምታዩት እንግዲህ ከታች በኩል የተለያዩ ሰርቪሶች የሚሰጥበት ቦታ ነው። ከላይ ደግሞ እንደ ሰገነት ሆኖ ቀበናን ከላይ ሆኖ ለማየት የሚያገለግለው ቦታ ነው ማለት ነው። እዚህ ጋር የተለያዩ ፔይንቲንጎች ይታዩኛል። እዚህ ጋር እንግዲህ ሰው ሰራሽ አለት ይታየኛል። አይ ቲንክ ከታች በኩል ደግሞ ሬል አለት ነው። ከላይ በኩል ነው እንግዲህ የተወሰነ ሰው ሰራሽ ነገር ለመጨመር ሙከራ እየተደረገው። አካባቢውን እንግዲህ ከወንዙ በተጨማሪ ዙሪያውን የተደረጉት ፔይንቲንጎች አካባቢውን የበለጠ አሳምሮታል። አይ ቲንክ አሁን ፕሮጀክቱን ጨርሰን በመውጣት ላይ እንገኛለን። ቀበና እንዴት አገኛችሁት? እስኪ አስተያየታችሁን በኮሜንት አሳውቁኝ። ከወደዳችሁት ደግሞ ላይክ፣ ኮሜንት፣ ሼር አድርጉ። በዚህ አይነት ቪዲዮ እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ።
በሌላ ቪዲዮ እስከምንገናኝ እንግዲህ መልካም ጊዜ